ሙቀቱ 50 ዲግሪ ሴልሺየስ የደረሰበት ከፀሐይ ነፋስና አቧራ ማምለጫ የሌለበት ምግብና ውሃ የለም ለማለት በሚያስችል መልኩ የተራቆተ ግዙፉ የምድራችን ክፍል የሆነው ዓለም እስኪ ያስቡት። ከምድራችን የየብስ ክፍል 1/3 ያክሉ እንዲህ ያሉ ስፍራዎች ናቸው። ፍጡራን ከዚህ ለመኖር የተራቀቀና የመጠቀ የአኗኗር መላል ይዘይዱ ግድ ይላል። በአህጉራችን በደቡብ ምዕራብ አፍሪካ የሚገኘው ይህ የናሚ በረሃ ከዓለማችን በረሃዎች ሁሉ እድሜ ጠገቡ ነው። ላለፉት 55 ሚሊዮን ዓመታት ደረቅ ምድረ በዳ እንደሆነ አሁንም አለ። በዚህ በረሃ አዳኝ እንስሳ መሆን እጅግ አበሳ ነው። የናሚ በረሃን አምስት የዚህን በረሃ አንገብጋቢ ሙቀትና ውሃ ጥም ተቋቁሞ መኖር ከቻሉ ጥቂት የአንበሳ መንጋዎች አንዱ ይህ ነው። በዚህ በረሃ ማደን ራሱን የቻለ የሚደቅናቸው አያሌ ፈተናዎች አሉ። ሳላዎች በዚህ በረሃ በ30 ኪሎ ሜትሮች ርቀት ውስጥ የሚገኙ ብቸኛ የሚታደኑ እንስሳት እነዚህ ናቸው። በዚህ ምድረ በዳ ሮጦ ማምለጥ እንጂ ምንም አይነት መደበቂያ የለም። ራስን ሰውሮ ማጥበድም አይታሰብም። ስለዚህም አንበሶቹ በግልጽ ከማሳደድ ውጪ ምንም አይነት አማራጭ የላቸውም። አልተሳካላቸውም። እናም ያንዳንዱ ያልተሳካና የከሸፈ አደን አንበሶቹን ወደ አስከፊ ረሃብና ሞት ያስጠጋቸዋል። እነዚህ አንበሶች በቂ የሚበላ ነገር ለማደን የአዲስ አበባን ስፋት 86 እጥፍ የሆነ ሰፊ የበረሃውን ክፍል ያለማቋረጥ ያካልላሉ። ከ3 ቀናትና ከ150 ኪሎ ሜትሮች ጉዞ በኋላ ምንም አላደኑም። አንበሶቹ እጅግ ተርበዋል። ይህ ለአንበሶቹ አስቸጋሪና ፈታኝ ወቅት ነው። በመኖርና ባለመኖር አደጋ ውስጥ ናቸው። በአንበሶቹ የአደን ግዛት ጠረፍ ውስጥ ያለ አንድ ውሃ አልባ ደረቅ የወንዝ መውረጃ። ከዚህ የሚገኙ ደግሞ ቀጭኔዎች ብቻ ናቸው። እነዚህ 15 ኩንታል የሚመዝኑና 8 ሜትር ርዝመት ያላቸው ግዙፋን እንስሳት ናቸው። እናም ቀጭኔዎቹን በቀላሉ ማደን አይታሰብም። ብዙ ዋጋ ያስከፍላል። የእግራቸው ምት አደገኛ ነው። እርግጫቸውም አንበሳ ሊገድል ይችላል። ቢሆንም አንበሶቹ ምንም አማራጭ የላቸውም። እጅጉን ተርበዋል። አደኑ እንዲሰምርና የተሳካ እንዲሆን ሁሉም በህብረት ማደን አለባቸው። ቀጭኔዋን ለማሳደድ አደኑ የሚመራው በሁለት ሴት አናብስት ሲሆን ሌሎቹ ደግሞ ቀጭኔዋ ልታመልጥ ትችልበታለች ያሏቸውን መንገዶች ሁሉ በመዝጋት እንደ ግራዚያኒ ወታደር እያኮበኮቡ ይጠባበቃሉ። ቢሆንም ቀጭኔዋ ፍጥነትም ጽናትም ብርታትም ስላላት አንበሶቹን ማምለጥ አያቅታትም። ግን ደግሞ